ወንድ ልጅ ጆሮ ላይ ወርቅ ካደረገ አንገቱ ላይ ሀብል ካደረገ ፈማዛ አብቃ ሊኒሳ በሴቶች ምን አስቀርላቸው? ሀይድ ብቻ እኮ ነው የተውት። ሀይድስ መቼ ነው የሚመጣው ብላሽ ጠይቁት። ወንድ ልጅ ጣቱ ላይ ብቻ ነው ቀለበት፣ ጣቱ ላይ ብቻ ቀለበት ይለብሳል። እዚያም የወርቅ አይፈቀድም። ወርቅ የተፈቀደው ለሴቶች ብቻ ነው። አያችሁ፣ መዋብ መቆነጃጀት የወንድ ልጅ ቢሆን አይደብርም ነበር? ወንድ ልጅ ተቀባብቶ ተውቦ ምናምን ወርቅ ለብሶ ምናምን ቢወጣ ረበፈጣሪ። እስላም እኮ ዝም ብሎ በከንቱ አይደለም ነገራቶችን ሲፈቅድና ሲከለክል። መዋብ መቆነጃጀት የሴት ልጅ ነው አይደለ? ለእሷ ተውላታል። ይሄን በቃ ወርቅ ለሴት ብቻ ነው በምድር ላይ የተፈቀደ፣ ለሴት ልጅ ብቻ ነው። ወንዶች ወርቅ እንዳትለብሱ የሴቶች ነው እሱ ብለዋል።